ሰላም ፋሚሊዎች ነን። ዛሬ ደግሞ ከባለፈው ከበርኒንግ የቀጠለውን ሀዊ ማኔጅ ወይ ሀዊ ትሪት የሚለውን እናያለን ማለት ነው። ሶ ምንጊዜም ቢሆን በርኒንግ ሀፕን ካረገ በኋላ በተለምዶ ዘይት ምናምን እንደዚህ ማድረግ አይደረግም። ሀፕን ካረገ ወዲያውኑ ወደ ሄልዝ ሴንተር በመሄድ ትሪትመንት መደረግ አለበት ማለት ነው። አስ ሄልዝ ፕሮፌሽናል ግን ሁሌም ቢሆን ዩ መስት አዋየርስ እንትን ክሎዝ ናቸውን ላይ ምናምን ከሆነ እሱን መጀመሪያ ስታነሱ ዋተር ቤዝድ ትሪትመንት መጠቀም ያስፈልጋል። ዋተር ቤዝድ ትሪትመንት በማድረግ ኩል እንዲሆን ኤሪያው እንድቀዝቅዘው ሞር ሞይስት ደግሞ እንዳይሆንኝ እንደዛ በማድረግ እዛ የለበሱትን ልብስ እሱን ማንሳት ይጠበቅብናል። ሰከንድሊ ፍሉድ ቴራፒ ያስፈልገናል ፎር ዲሃይድሬሽን ፐርፐዝ ማለት ነው። ሶ ፍሉድ ዊ መስት አድሚኒስተር ማድረግ ይጠበቅብናል። ይሄኛው ፍሉድ አድሚኒስትሬሽን ኢትስ ዲፔንድስ ኦን ዘ ቶታል ቦዲ ሰርፌስ ኤሪያ ኦፍ በርኒንግ ሳይትስ ማለት ነው። ሶ ሰርድሊ ፔን ኤንድ አንዛይቲ ሜዲሲንስ ያስፈልጋል። ፕላስ ፋሚሊዎችንም ኮንሰልት ማድረግ ያስፈልጋል። ምክንያቱም በርኒንግ ስለሆነ በጣም ፋሚሊዎቹ በጣም ኤክሰሲቭ የሆነ አንዛይቲ ይኖራቸዋል። ሶ ሀዊ ማኔጅ ሀዊ ትሪትስ የሚለውን አይደንቲፋይ መደረግ አለበት። አንቲፔንም ለታካሚያችን መስጠት ይኖርብናል ማለት ነው። በርን ክሬሞች ኤንድ ኦይንትመንት የሚቀቡ በርን ክሬሞችን መጠቀም ያስፈልጋል። አንደኛው ውንድ ሂሊንጉ ፋሲሊቴት እንዲሆን ለማድረግ ነው። ሁለተኛው ደግሞ ባክቴሪያል ኢንፌክሽኖችንም ትሪት ለማድረግ እንጠቀምበታለን ማለት ነው። አንቲባዮቲክስ ያው ኢንፌክሽኑን ትሪት ለማድረግ እሱንም አድሚኒስተር በዛው መደረግ አለበት ማለት ነው። ሌላኛው ምንጊዜም ቢሆን አፍተር በርኒንግ ድሬሲንግ የሚያስፈልገው ማንኛውም ከሆነ ዊ መስት ድሬስ ማለት ነው። ድሬስ መደረግ አለበት። ድሬሲንግ ተሰርቶ ኢንፌክሽን ፕሪቨንት ማድረግ አለብን። ፋይናሊ ምንጊዜም ቢሆን ኤኒ ትራውማ የገጠመው ማንኛውም ሰው ካለ ዊ መስት አድሚኒስተር ቴታነስ ማለት ነው። ቼክ ማድረግ አለብን። ቴታነስ እንዴት ነው የሚሰጠው? ምን ማድረግ አለብን? ቴታነስ መቼ ነው የሚሰጠው የሚለውን ደግሞ ኔክስት ቪዲዮ ሰራላችኋለሁ። መልካም ቀን።